እርግጠኛ ስለመሆን እንደምትመጣ አውቃለሁ። ሰላም ጤና ይስጥልን የኖላዊ ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ላይ ጆሮ በጣም ተናዷል፣ ስሜታዊ ሆኗል። ስሜታዊ ሆኖም እንግዲህ ከውጭ መጥቶ ኤልያስ ከሚሰራበት ስራ ላይ እንግዲህ የመኪና ስራ ይሰራን ኤልያስ መጥቶ ከጠገቡ ቁጭ ልና ጆሮም ይጠብቀዋል እስኪያወራው ድረስ ምናምን። የሚያሳዝነው ግን ኤልያስ ስራው ላይ ነበር ትኩረት ያደረገው እና በዚህም የተናደደ ጆሮ እንዴት ዝም ትለኛለህ በማለት ኤልያስን መናገር ይጀምራል ማለት ነው። ጆሮም እንግዲህ ኤልያስም አስቀድሞ ያውቃልና የጆሮን እንትን ጆሮ እንግዲህ የሚደብረው ነገር ምንድን ነው? ከሀኒ ጋር ሲጣላ ብቻ ነው እንትን ያለው እና የሚከፋው። ስለዚህ ከሀና ጋር ተጣልቶ እንደሚሆንም ጆሮ ኤልያስ አስቀድሞ የጆሮ ባህሪ ስለሚያውቀው ስለገባው ከሀኒ ጋር ተጣልተን ነው የሚሆን ብዬ ይሆናል። ስለዚህ በዛ ምክንያት ነው የምትናድደው አንተ፣ ሌላ የሚያናድድህ ወይም የሚደብርህ ነገር የለም፣ አንተን ግን በደንብ አውቃለሁ ይለዋል። ግን ሀኒ ሩጣ ደውላ ነግራ ነው ለዛ ነው ይለዋል። ኤልያስ ግን አልነገረውም ማለት ነው፣ አልነገረችውም። ኤልያስም እንግዲህ ጆሮን አንተ ሲጀመር ከሀኒ ውጭ ሀኒ ናት መሰረታዊ ፍላጎት፣ ሀኒ ብቻ ሆናለች፣ ስለ ስራ ስለምንም እያሰብኩ አይደለም። እኔ ከመጣሁ አንስቶ አንተ ምንም አይነት ስለ ስራ እያሰብኩ አይደለም፣ እሷ ጋር ነው ዝም ብለህ እየዞር ያለው በማለት መውቀስ ይጀምራል። ይህም ደግሞ ጆሮ ይሄ ነገር ያናድደዋል ማለት ነው። እንግዲህ ኤልያስም የታዘበው ነገር ምንድን ነው? ደንበኛ እንኳን ከስተመር እንኳን የሆነ ነገር ይስተካከልልን ይመለስ ወይም ደግሞ ይህን ነገር ሲፈልጉ እንኳን አንተ እንደፈለግ አድርጋ አስተካክሎ ነው የምትለኝ። ይሄ ነገር ግን ሀኒ የሆነ ነገር ሆነች ብትባል ግን እየበረርክ ነው እየሮጥክ ነው የምትሄደው። ስለዚህ ይሄ ነገር ደግሞ ለእኔ አግባብ አይደለም። ስራ በስራ ሰዓት ስራ፣ በፍቅረኛ በሚስትህ ሰዓት ደግሞ ለእሷ ጊዜ መስጠት ያለብህን መስጠት አለብህ እያለ ነው ኤልያስ እየመከረው ያለው። ኤልያስ እንግዲህ ተቀጥሮ ምንም ቢሰራም ነገር ግን እንደ ስራው ሆኖ ነው፣ እንደ ራሱ ስራ አድርጎ ነው እየሰራ ያለው። እንደ ስራው እንደ ራሱ ቤት እንደ ራሱ ስራ አድርጎ ነው እየሰራ ያለው። በጣም ታማኝ ሰራተኛ ነው ኤልያስ። በብዙ እነ ሱሴም ጋር የሚጣለው እንግዲህ ኤልያስ ስራው በአግባቡ መሰራት አለበት፣ ገንዘብ መጥፋት የለበትም በሚል ምክንያት ነው። ኤልያስም እንግዲህ ጆሮ እየሮጠ ሀኒ ሀኒ እያለ እየሮጠ ሲሄድ እንደሚጣሉና እንደምታስቀይመው ያውቅ ነበረ። ስለዚህ እኔ አውቃለሁ ይለዋል ማለት ነው። እንግዲህ የሚያጣላቸው ነገር ምንድን ነው? ኤልያስ የነገርኳት ነገር አለ ሀኒ፣ ስለዚህ እኔ በነገርኳት ነገር ነው የተጣላች እያለው ነው። እሱም ደግሞ ምንድን ነው ኤልያስ ጆሮ ስራውን በአግባቡ እየሰራ እንዳልሆነና በዛ አካሄዳቸው ከሄዱም ደግሞ ወደፊት እጣ ፈንታቸው የሚሆነው ወደ ጎዳና እንደሚወጡ፣ ምንም አይነት ህይወታቸው አደጋ ላይ እንደሆነ ጆሮ ኤልያስ ሁሉን ነገር ለሀኒ ነግሯታል። ይሄ ነው ሀኒን እንግዲህ ያበሳጫተኝ ያናደዳት ነገር ይሄ ነው። ጆሮ ስራህን በአግባብ መስራት አለብህ፣ ማኔጅ ማድረግ አለብህ፣ የምትሰራውን ስራ እያወቅ መሆን አለበት፣ ጊዜህን በአግባቡ መጠቀም አለብህ። እናም ደግሞ ጆሮ በጣም የሚሰራው ስህተት ምንድን ነው? ጆሮም ሆነ ተምቹን በጎን የሆነ ቆንጅዬ ችክ ቆንጅዬ ሴት ወይም ደግሞ ቆንጅዬ የምታምር ሴት ካየ ዝም ብሎ በነፃ መስጠት በዱቤ መስጠት ምናምን ነው። አሁን የከፈቱትን ስራ አደጋ ላይ ሊጥሉት ነው ያሰቡት። ጆሮም ደግሞ በተመሳሳይ ሱሴ ለሱስ ለምናምን ለመጠጥ ለመቃሚያ ለምናምን ምናምን እያለች ስትወስድ እንዳለ ዝም ብሎ ብር እንደፈለገች ነው የሚሰጣት። ይሄ ነገር ደግሞ ሀኒን ሰላም ነስቷታል። ምክንያቱም ከሱ ጋር ህይወት እስከጀመረች ድረስ ማንኛውም ሴት ህይወቱ አደጋ ላይ እንዲሆን አትፈልግም። እጮኛዋ ሰርቶ የሆነ የራሱ የሆነ የመተዳደሪያ ገንዘብ ሆነ የመተዳደሪያ የሆነ ነገር እንዲኖራቸው ትፈልጋለች ማንኛውም ሴት። ስለዚህ በዚህ ነው የተናደደችበት ማለት ነው። እንግዲህ ጆሮን በጣም ይናድና ተነስቶ እንዴት እንዲህ ብለህ ነው ለመክሌት ገንዘብ ስለምሰጣት ነው ወይ የተናገርከው ብሎ መቆጣት ይጀምራል። ደግሞ ኤልያስ ይሄ ብቻ ሳይሆን የጆሮና የተምቹ የሁለቱንም ነገር ነው የነገራት።
ስለዚህ እኔ በዚህ ሁኔታችሁ ህይወታችሁ እንዲበላሽ ስላልፈለግኩ እንጂ እኔ ምንም አይነት ነገር ጥቅም ፈልጌ አይደለም። ለዛ ነው የነገርኳት እንድታስተካክላችሁ ይለዋል። ጆሮ እንግዲህ ጆሮም ይሄንን ሲሰማ በጣም ነው የደነገጠው። ምክንያቱም ጆሮን ተምቹ እንደዚህ እንደሚያደርግ አላወቀም። ተምቹ እንደዚህ እንደሚያደርግ አላወቀም ነበረ። እንግዲህ ኤልያስም አንድ ባንድ ሁሉንም ነገር በመረጋጋት ጆሮ እሱ ብቻ ለሱሴም ሆነ ለማንም ገንዘቡ እንደሚበትን ነበር ያወቀው። ነገር ግን የጆሮም ደግሞ የተምቹ ደግሞ ሌላ ስህተት ስላለ የተፈጠረውን ነገር አንድ ባንድን ለማስረዳት ይሞክራል ማለት ነው። እኔ ለምንድን ነው እኔ እንኳን ተቀጥሬ እየሰራሁ የራሴን ህይወት እየመራው ነው፣ ግን እናንተ የራሳችሁን ስራ ከፍታችሁ ሰራተኛ ቀጥራችሁ እያሰራችሁ ለምንድን ነው ለመለወጥ የማታስቡት? ለምንድን ነው እንደዚህ የምትሆኑት? ስለዚህ ስነግራችሁ ስላልሰማችሁ ነው እኔ ለሀና የነገርኳት ይለዋል። ጆሮም ደግሞ ይሄ ነገር ለምን እኛን አትመክረንም የሚል ነገር ነው ያበሳጨው። አንተ ብትመክረን እኛ ምን የማንሰማበት ነገር አለ ወይ? ስለዚህ ሀኒ ስለሰማች ነው ጆሮ ደግሞ የተዋረደ የመሰለው። ይሄ ግን ሀኒ ታስተካክላቸዋለች እንጂ ምን የምታዋርዳቸው ወይም ደግሞ የምታሳፍራቸው ነገር የለውም። ስለዚህ ሀኒ መስማቷ ነው ያናደደው ማለት ነው ጆሮ። ዋናው ነገር ከስህተቱን ማረም እንጂ የራሱ ናት። ሀኒ ብሰማም ችግር የለውም። ገመኑን የምትሸፍን ሴት ናት ማለት ነው። እናም ይሄ ነገር ስህተት አይደለም። ደግሞ ኤልያስም የሚገርመው ነገር ይሄ ሁሉን ነገር በየጊዜው ነው የሚነግራቸው። ይሄንን ነገር ስህተት እየሰራችሁ ነው፣ ይሄን ነገር ስህተት እየሰራችሁ ነው፣ ተው አስተካክሉ እያሉ እንትን እያለው ነው ማለት ነው፣ እየመከረው ነበር። ግን ኤልያስ ደግሞ በጣም ታማኝ ሰው ነው። ይሄን እንደዚህ አይነት ሰው በጣም ሰርቶ ያበረታል። እናም ያንተን ስችል በጎን የተምቹም ያንተም የሁለታችሁን ነገር እኔ መቻል አቅቶኛል። ለዛ ነው ሁሉን ነገር የተናገርኩት። ስለዚህ እኔ ደግሞ ይሄንን ነገር እያየሁ ዝም ማለት አልችልም። አንድ በአንድ መስተካከል ያለበት ነገር መስተካከል አለበት። አንተ ስለ ፍቅራችሁ እንጂ ስለ ህይወታችሁ አላሳሰባችሁም እያለው ነው። ስለዚህ አመጣጣቸውን ያውቃል፣ ከምን እንደተነሱ ስለሚያውቅ ነው ይህን ሁሉ ነገር እንግዲህ እንዲህ ሊያደርግ የቻለው። ኤልያስም ተምቹም ኤልያስም እንግዲህ በጣም ጆሮን እንትን የሚለው ነገር ምንድን ነው? እኔ ጤና አለኝ፣ ሙሉ ጤና አለኝ፣ ከእናንተ በወጣ እኔ ሌላ ስራ መስራት እችላለሁ ነው። ስለዚህ የእናንተ ግን ገንዘቡን ከሰው ተቀብላችሁና ከሰው ታግዛችሁ ነው እንትን ያላችሁት የከፈታችሁት። ያ ሰው ደግሞ ቢያይ ሊኮራባችሁ ሲገባ ያፍርባችኋል በማለት በጣም ከልክ በላይ ጆሮ ኤልያስ ስለተናደደ እና ከልክ በላይ በቃ ስለተጨነቀ፣ ምክንያቱም በጣም አስከፍተውታል። በየጊዜው ነው የሚያስከፉት። በጎን ተምቹ ሴት እያመጣ ቆንጆ ሴት ሲያይ በነፃ ስጥ ምን አገባህ ይለዋል። በጎን ደግሞ ጆሮ ደግሞ ዝም ብሎ ይበትናል። በዛ ተማሮ ኤልያስን በስተመጨረሻ እንግዲህ ቁልፉን ጥሎት መውጣት ችሏል ማለት ነው። ኤልያስ በጣም ነው የሚያሳዝነው። በጣም ምስኪን ሰው ነው። እንግዲህ በጣም ከባድ ነው። እዚህ ላይ ደግሞ ተምቹ እና ድንብላል ፍቅረኛሞች ሆነዋል ማለት ነው። እንግዲህ ተምቹም ደግሞ ሌላ ሴት መልመድ ስለፈለገ እና እንትን ማለት ስለፈለገ እሷን ጣል ጣል አርጎታን ድንብላልን። አሁን ላይ ዘወር ብሎ እያያት አይደለም። ድንብላል ደግሞ በመነዛነት በመጨቃጨቅ የምታምን ሰው አይደለችም። በጸሎት የምታምን ምስኪን ሰው ናት። እንግዲህ የገጠር ሴቶች በጣም ገጠር የኖረች ሴት ናት። ምንም እንደዚህ ከተማ ቀመስ አይደለችም። የሰለጠነች አይነት አይደለችም እና ምስኪን ነገር ስለሆነች በጸሎት የምታምን አይነት የምታሳዝን ሰው ነች። እና ለምንድን ነው እያለች ተምቹን እየተናገረች ነው። ለምንድን ነው እንደዚህ ጣል ጣል ያደረከኝ? ግን እኔ እያዘንኩብህ ነው። ሌላ ሴት ከጠገብ የሆነ የምጠቅሰውም አንተ እንዴት እንደዚህ ልትተወኝ ቻልክ? እያለችው ነው። እውነት ለመናገር ድንብላል ታሳዝናለች። ተምቹ መረዳት አለበት ድንብላልን። ወይ ደግሞ የማይረዳ እስከ መጨረሻው የማያዛልቅ ከሆነ በቃ ሴት ልጅ አለመቅረብ፣ በቃ ራስን ችሎ መኖር፣ ያችን ሴት መቅረብ የለበትም። ከቀረበ ደግሞ ህይወቷን ካበላሸ በኋላ ፍቅር ካዘት በኋላ ፈጽሞ መተው ይሄ አግባብ አይደለም። ተምቹ የሚያደረገው ነገር ይሄ ነው።
አሁን እንኳን ጊዜ ሊሰጣት ካለበት ድረስ እየዞረች እንግዲህ እኔ ናፍቀኸኛል፣ ለምንድን ነው እንደዚህ ተውኸኝ፣ ጣል ጣል አደረከኝ ስትለው እንኳን ፊቱን አዞሮባታል። ተነሽ ተነሽ እያለ እያመናጨቃት ነው ያለው እና ይሄ በጣም ያናድዳል። ተወዳጆች እንግዲህ ቪዲዮን አይታችሁ ሲጨርሱ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ባይ